ሴቶች እንዲደረግላቸው የሚፈልጓቸው ግን ደግሞ አፋውጥተው የማይነግሯቸው ነገሮች አሉ። የፍቅርት ውስጥ ከብ ደግሞ እነዚህን ፍላጎቶቿን ማወቅ ካልቻልክና እነዚህን ፍላጎቶቿን ማሟላት ካልቻልክ ይሄ ነገር ብቻውን እሷንም ያበሳጫታል፣ አንተንም ስታበሳጭ አንተም ላይ ነበራት ፍላጎት እየቀነሰ እንዴት ሊያደርግ የሚችል ነገር ነው። ዛሬ ከምንመለከታቸው ከምንዘረዘራቸው ነገሮች የተወሰኑትን መተግበር ከቻልክ ልቧን ልታጠፋውና ሁሉ ጊዜ የምታከብር ወይም ደግሞ የምትማረክበት አይነት ወንድ መሆን ትችላለህ። የመጀመሪያው አይዞሽ ይሄን ነገር በእኔ ጣዩ በላት። ወንድ ልጅ ወደፊት ወጥቶ የፍቅር አጋሩን አይዞሽ ይሄን ነገር በእኔ ጣዩ ምናምን ሲላት እንደመስማት ለሴት ልጅ አስደሳች ነገር የለም። ይሄ ነገር ከገንዘብ ወይም ደግሞ ነገሮችን ከማስተካከል ጋር ብቻ የሚስተካከል ወይም ደግሞ ከዛ ጋር ብቻ የሚተሳሰር ነገር አለ። ይሄ በራስ መተማመንህንና መሪ መሆን መቻልህን የሚያሳይ ክስተት ነው። እንደ ወንድ ወይም ደግሞ እንደ ፍቅረኛ ይሄን ነገር በእኔ ጣዩ ምናምን ስትላት ሴት ልጅ ትቀልጣለች፣ ደህንነት ይሰማታል፣ በጣም አስተማማኝ እጅ ላይ እንዳለች እርግጠኛ መሆን ትጀምራለች። ሁለተኛው ምስጋናና አድናቆት። ሴት ልጅ ሁሉ ጊዜ ቆንጆ ነሽ መባል ምናምን ብቻውን በቂው አይደለም። ከነዚህ ነገሮች በተጨማሪ አለባበሷን፣ አስተሳሰቧን፣ አሳሳቋን እነዚህን የሚመሳሰሉ ነገሮቿን እንድታደንቅላት ትፈልጋለች። ደግሞ እነዚህ ጉዳዮች ላይ አድንቀኝ ብላ በግልጽ ላጠይቅ ትችላለች። ሶስተኛው ጃኬት እንድትሰጥ ትፈልጋለች ወይም ደግሞ ልብስ እንድትሰጣት ትፈልጋለች። እቺ በጣም ክላሲክ ሙቭ ናት። እቺን በጣም ትንሽዬ የምትመስል ነገር ወይም ደግሞ ማንንም ወንድ ላይ ያደርጋት ይችላልና ብለ የምታስባትን ነገር አንተ ማድረግ ስትችል ያኔ ምን አይነት ስሜት ይሰማታል መሰለ? ጠባቂዋ፣ አለኝታዋ፣ ልባምና በጣም ጣፋጭ ሰው መሆኑን ነው የምትረዳው። እዚሽ ጋር ግን አንድ ነገር ላሳውስ። በሆነ በጠራራ ፀሐይ ጃኬትን አውልቀ ሰጣት ገንፎ በልታ የወጣች እስኪመስላት ድረስ በሙቀት እንዳታስጨንቃት። አራተኛው ግንባር ላይ መሳም ነው። እዚህ ጋር ለሴት ልጅ ግንባር ላይ እንደመሳም አስማት የሆነ ነገር የለም። ሴት ልጅ ግንባሯ ላይ ስትሰማት በጣም እንደቀረብካት፣ የልብ ሰው እንደሆነች፣ እንደምታከብራት፣ ከልብ እንደወደድካት ምናምን እርግጠኛ የምትሆንበት አንዱ መንገድ ነው። ግን ደግሞ ራስ አስታውሳ አስበ ልታደርግ የሚገባው ነገር ነው እንጂ እሷ ብላ ግንባሬን ሳሚኝ ምናምን ብላ ልታደርግ የሚገባው ነገር አለ። ስለዚህ ይሄን ነገር ማንንም ሳያስታውስ ልታደርገው የሚገባ ነገር ነው። አምስተኛው መደመጥ ነው። እዚህ ጋር ሴት ልጅ ብዙ ነገር ወደ ልቧ ዘልቆ የሚገባው በንግግር ነው። ይሄ ማለት ብዙ ጊዜ ጆሮዋን ታምነዋለች ማለት ነው። ስለዚህ አንተም ወደ ልቧ እንዳስገባት እርግጠኛ የምትሆነው በትዕግስት እያዳመጥካት እንደሆነ ስትመለከት ነው። ጊዜ እንደሰጣት ስትመለከት ነው። ምን እያልኩ ነው? ሴት ልጅ ጊዜ ሰጥቷት የሚያዳምጣት ወንድ ከማንንም በላይ ልቧ ቅርብ ነው ማለት ነው በሌላ አነጋገር። ግን ደግሞ እዚህ ጋር አንድ ነገር ልታቂ ይገባል። ጊዜ ሰጥተህ እንድታዳምጠኝ ይፈልጋሉ ምናምን አትልህም። ይሄን ስታደርግ ነው ወደ ልብ የማስገባ ምናምን አትልህም። በተቻለ መጠን ስትነጋገሩ በደንብ ልብ ብለህ ልታዳምጣት ይገባል። እንደዚህ ጋር ሌላው መሸወድ የሌለበት ነገር ምንድነው? ማዳመጥ ማለት ጭንቅላት መነቅነቅ ብቻ አይደለም። በዚህ ሸውዳታል ወይም ደግሞ በዚህ እንደዚህ ጭንቅላቴን እየነቀነቁ አልፋታለሁ ብለህ ካሰብክ በጣም ተሳስተሃል። ስድስተኛው ስፔሻል ቀናት እንድታስታውስ ነው። እዚህ ጋር ብዙ ወንዶች ከምንታማባቸውና በጣም ከሚከብዱ ነገሮች አንዱ ይሄ ነው። ልዩ ቀናት ነው፣ ስፔሻል ዴይስ፣ ስፔሻል ሞመንትስ ተብሎ የሚባሉ ቀናትን ማስታወስ አብዛኞቻችን አንችልም። ግንስ እንደ ልደት እንደ መጀመሪያ የተዋወቃችሁበትን ቀን ያሉ ነገሮች ወይም ደግሞ ሌሎች አንቨርሰሪዎችን አስታውስ የሆነ ነገር ማድረግ የምትችል አይነት ወንድ ከሆንክ እንዳንተ የተመሰገነ ወንድ በዚህ ምድር ላይ አይኖርም ለሷ። የመጨረሻው ፍላጎቶቿን እንድትጠብቅላት ትፈልጋለች። ሴት ልጅ የፍቅርታችሁ ወደ ቁም ነገር እንዲሄድ ስትፈልግ ቼክ ከምታደርጋቸው ነገሮች አንዱና ዋነኛው ይሄ ነው። ለሷ መልካም ባል፣ ለልጆቻችሁ ደግሞ መልካም አባት መሆን መቻልን እርግጠኛ መሆን ትፈልጋለች። ይሄን ደግሞ እንዴት ነው እርግጠኛ መሆን የምትችል ወይም ደግሞ ይሄን ለማረጋገጥ ምንድነው የምታደርገው? ምን ያህል ለፍላጎቶቿ ትኩረት እንደምትሰጥ፣ ምን ያህል ፍላጎቶቿን ለማሟላት ጥረት የምታደርግ አይነት ሰው መሆንን በሚገባ ትፈትሻለች ማለት ነው። ስለዚህ ፍላጎቶቿን የምትጠብቅ አይነት ወንድ ከሆንክ ካንተ ጋር ያላትን ነገር ወደ ቁም ነገር ለማሻገር በጭራሽ አታመነታም ማለት ነው።